እንደሚታወቀው በባለፈው አመታቶች ዩናይትድ የሚድፊልድ ትራንስፈርን አላረግም። ላስት ሰመርም አይተን ከነበረ ሚድፊልደርን አላስፈረመም። 2 10 ቁጥር ተጫዋች እና 9 ቁጥር ተጫዋቾችን ነበር ሲያስፈርም የነበረው። በዚህ ሲዝን የዩናይትድ ትልቁ ዊክነስ ሚድፊልደር ነው። 6 ቁጥር ላይ ተጫዋች ስለሌለን በጣም ዊክ ሆነናል በዚህ ሲዝን። ጃንዋሪ ላይ ወይም ደግሞ ሰመር ላይ እነዚህ 6 ተጫዋቾችን ሊያስፈርማቸው ሞሮ በጣም አሪፍ የምላቸውን 6 ተጫዋቾችን አሳያቸዋለሁ። ሚድፊልደር ኳሊቲ አንድ ተጫዋች ሊኖረው የሚባለው ወይም ደግሞ ለአሞሪም ሲስተም ይሰራል የሚባል ተጫዋች ምን አይነት ነው? ፕሬስ ሬዚስታንስ የሆነ ግራውንድ ከቨር ማድረግ የሚችል ቁመቱ ረዥም የሆነ ተጫዋች እንዲሁም ደግሞ ታክል የሚችል ፕሮግሬሲቭ ፓሲንግን የሚችል አይነት ተጫዋች ቢሆን ይመረጣል። ለዛ ነው ከባሌባ ከዋርተን አንደርሰን ጋር በጣም ሊንክ ያለው ዩናይትድ አሁን ላይ እነዚህ 3ቱ ተጫዋቾች ሞሮፌናን ኳሊቲ ፕሮቫይድ ያደረጉት ወይም ደግሞ ክሬቲቭ ኢንጂን በመባል ይታወቃል። 19 ዓመት ሆኖ እንዲሁም ደግሞ ዜግነቱ ኔዘርላንዳዊ የሆነ አሁን ላይ ለኤዜድ አልከማሪውን ተጫዋች ነው። እዚህ ተጫዋች ፕሮፋይል በጣም ቴክኒካሊ ሌንት የሆነ ተጫዋች ነው። እንዲሁም ደግሞ ቨርሲቲሊቲ ያለው ተጫዋች ነው እና በጣም ፕሮግሬሲቭ ፓሶች አሉት። እንዲሁም ደግሞ ቻንስ ክሬሽን ላይ በጣም ሃይሊ ሬትድ የሆነ ተጫዋች ነው። ከኮንሲስተንሲ አንጻርም ደግሞ ስናይ በጣም ሃይ ኮንሲስተንት የሆነ ተጫዋች ነው። ሌላ ደግሞ ከጉዳት አንጻርም ደግሞ ከእድሜው አንጻር በጣም ክሊን የሆነ ተጫዋች ነው እና ባረጋቸው ላስት 10 ማች ላይ አሪፍ ሃይ ፐርፎርማንስ ዶሚናንት የሆነ ፐርፎርማንስን አሳይቷል። ነገር ግን ወደ ፕሪሚየር ሊግ ሲመጣ ሌላ ኮንሰፕት ሊሆን ይችላል። እሱ ሌላ ቦታ እንሰራለን። ግን አሁን ላይ ደግሞ ከፕራይሱ አንጻር ደግሞ ስናወራ ወደ 25 ሚሊዮን ፓውንድ ያወጣል ተብሎ ይገመታል። የሆነ የወጣ መረጃ ላይ ያየሁት ግን ሞስት ፕሮባብሊ ከ35 ሚሊዮን ፓውንድ ብሄድ ነው እና ደግሞ ባረጋቸው 14 አፒራንሶች ላይ 2 ጎል እና 2 አሲስት አለው። እንዲሁም ደግሞ ታክል ፐር 90 1.2፣ ኢንተርሴፕሽን ደግሞ ፐር 90 0.6 አለው። ፓስ አኪዩሬሲዎቹ 89% አለው። ፕሮግሬሲቭ ፓሶች ፐር 90 ደግሞ 5.1 ያለው ተጫዋች ነው። አምስተኛ ሉዊስ አጉሜ ኮምፖዝድ የሆነ 6 ቁጥር ተጫዋች ሲቪል ላይ ተጫዋች ሲሆን ዜግነት ደግሞ ፍሬንች የሆነ ነው። በ23 ዓመቱ ነው እና የዚህ ተጫዋች ፕሮፋይል ደግሞ ኮምፖዝድ የሆነ ኤክሰለንት ቴክኒካል አቢሊቲ ያለው ተጫዋች ነው። በጣም ቦል ሪቴንሽን እና እንደውም ስፔሻል አዌርነስ ኦፍ አዘ ዲፕ ፕሌይ ሜከር በጣም ብዙ ኳሊቲዎችን ሊሰጥ የሚችል ተጫዋች ነው ማለት ነው እና እንደሚታወቀው በባለፈው ሰመርም ዩናይትድ ሊንክ ነበረው ወደ 25 ሚሊዮን ፓውንድ ያወጣል እና ግን ስለ ኮንሲስተንሲው ስናወራ ኮንሲስተንሲው ሎው የሆነ ተጫዋች ነው። ምክንያቱም ባሳለፋቸው በኬሪየሩ ከሱ በፊት ብዙ ውሰቶች ያደረገ ተጫዋች ነው። እንዲሁም ደግሞ ስትራግል ያደርጋል ሴትል ለማድረግ ማለት ነው እና የቱሰን ኢሹስ አሁን ለምሳሌ ሮቴሽንም ደግሞ ሜቢ ጉዳትም ሊሆን ይችላል። ከዛ አንጻር ኮንሲስተንሲም ደግሞ ሌላ ደግሞ ሃይስት ሪስክም ነው። ግን ፊዚካሊ በጣም ብቁ የሆነ ተጫዋች ነው። በጣም ከኳስ ጋር አሪፍ ነው። ሞሮፍ 6 ቁጥር ተጫዋች ነው እና ደግሞ ሌላ ደግሞ የዚህ ልጅ አድቫንቴጅ ኮስቱ ትንሽ ከ25 ሚሊዮን ከ35 ሚሊዮን ፓውንድ የሚያወጣ ተጫዋች ነው እና ከኢኒዮስ ፕሮጀክት አንጻር ስናይ ሞሮፍ አሪፍ። አራተኛ አንጀሎ ስቲለር ጀርመናዊ ቶኒ ክሩስ ይባላል። 24 ዓመቱ ሲሆን ጀርመን ነው ዜግነቱ። እንዲሁም ደግሞ የሚጫወትበት ስቱትጋርት የሚባል ክለብ ነው። የዚህ ልጅ ፕሮፋይል ደግሞ ሞሮፍ አዘ ዲፕ ላይን ፕሌይ ሜከር ነው። ማይክል ካሪክ አይነት ቫይብ የሚሰጥ አይነት ተጫዋች ነው እና ዲክቴተር ነው። ሞሮፍ ቴምፖ የሚቆጣጠር አይነት ተጫዋች ነው። ኦን ደ ቦል በጣም ግሬት የሆነ ተጫዋች ነው እስካሁን ካየናቸው ውስጥ ማለት ነው እና ከቦል ጋር ያለው ምቾት ኢቨን ኤክሴፕሽናል ነው። ይሄ ሾርት ሬንጅ እና ሎንግ ሬንጅ ፓሲንጎቹ በጣም ገርም ነው እና ኮንሲስተንሲው ደግሞ ሃይ የሆነ ተጫዋች ነው። እንዲሁም ደግሞ ኢንጁሪም ብዙ የለውም እንደሚባለው ከኬሪየሩ አንጻር ብዙ ኢንጁሪ ሂስትሪ የለውም። ያረጋቸው 10 ላስተማጆች ላይም ደግሞ በጣም ቤስት ፐርፎርማንስ እንዳረገ የተለያዩ መረጃዎች ያሳያሉ እና ኢንጂን ሩም ነው። ኮንትሮል ፓሲንጎች ፕሮቫይድ የሚያደርግ ነው። እንዲሁም ደግሞ ቦሎችን በጣም ፕሮግሬሲቭሊ ፓስ ማድረግ የሚችል ተጫዋች ነው ከዲፕ ማለት እና እንደሚታወቀው ደግሞ በባለፈው ሰመርም የሆነ ያክል ሊንክ አድርገን ነበር ከሱ ልጅ ጋር። ኢቨን አሁን ላይ ጃንዋሪ ላይ ካሉን ሚድፊልደር ሊስቶች ራሱ ጃንዋሪ ላይ ማምጣት ይቻላል ከሚባለው ውስጥ መጀመሪያው እንደውም አንጀሎ ስቲል እና ደግሞ ሎው ሪስክ ነው። አይዲያል የሆነ ፕሮፋይል ያለው ፕራይሱም ደግሞ ከ45 እስከ 55 ሚሊዮን ፓውንድ ያወጣል ተብሎ ይገመታል። ግን በባለፈው ሰመር 43 ሚሊዮን ፓውንድ ሪሊዝ ክሎዝ እንዳለው የተለያዩ መረጃዎች አሳይተዋል እና ባረጋቸው 13 አፒራንሶች 1 ጎል እና 3 አሲስት አለው። እንዲሁም ደግሞ ታክል ፐር 90 1.6 አለው። ኢንተርሴፕሽን ፐር 90 ደግሞ 0.7 አለው። ፓስ አኪዩሬሲዎቹ 90% ነው። እስካሁን ድረስ ካየናቸው ከፍተኛ ፓስ አኪዩሬሲ ያለው አንጀሎ ስቲል ነው። ፕሮግሬሲቭ ፓሶቹ ደግሞ 5.4። በሱስ የምናየው ደግሞ ማኑ ኮኔ ፍሬንች ዜግነቱ እንዲሁም ደግሞ እድሜው 24 እድሜ ነው ያለው። እንዲሁም ደግሞ የሚጫወትበት ክለብ ደግሞ ሮማ ይባላል እና ይህን ተጫዋች አይታችሁት ከሆነ ሞሮፍ በጣም ቦክስ
ቦክስ ቱ ቦክስ አይነት ተጫዋች ነው። እንደዚህ ድሪብሊንጎችን በጣም የሚችል አይነት ተጫዋች ነው። አትሌቲክን በጣም ያለው ተጫዋች፣ ፊዚካሊቲ በጣም ያለው ተጫዋች ነው እና በጣም ዶሚኔት ያደርጋል። እንደ ሚድል ኦፍ ደ ፒች በጣም ጎበዝ ነው። አንዳንድ ጊዜ ፓሶቹ ላይኖችን ብሬክ ያደርጋል። ኮንሲስተንሲው ደግሞ ሞዴሬት ነው ይባላል እና ሀይሊ ግን ታለንትድ ነው። ቤስት ያድጋል ተብሎ ይገመታል። በጣም ታለንት አለው። ግን ተርምስ ኦፍ ኢንጁሪ ስናይ የሆነ ያክል ማይነር ኢሹዎች አሉት። ጉልበት ላይ እንደ ቁርጭምጭሚቶች፣ የጡንቻዎች ፕሮብሌሞች አሉት። ግን ያለፉትን 10 ማቾች ላይ በጣም አክቲቭ ነው እና ትንሽ አውትፑቱ ከሚጠበቅበታቸው ነው ነበር። ኤክስፔክት ከሚደረገው ሎወር ነበር። ግን ሞር ኦፍ ቤስት ፕሌየር ነው። ዩናይትድ ከእድሜውም አንጻር ከፕራይሱም አንጻር አሪፍ ነው ማለት እንችላለን። ኢንጁሪ ሪስኩም ደግሞ ሞዴሬት ቱ ሃይ፣ ፕራይሱ ደግሞ 43 ሚሊዮን ፓውንድ እስከ 52 ሚሊዮን ፓውንድ ያወጣል ተብሎ ይገመታል እና ባረጋቸው 14 አፒራንሶች 1 ጎል አለው። ታክል ደግሞ 1.8 ፐር ታይም ያለው እና ኢንተርሴፕሽን ደግሞ 0.9 አለው። ፓስ አኪዩሬሲዎቹ 86.4% አለው። ፕሮግሬሲቭ ፓሶቹ ደግሞ 5.8 አለው እና አይዲያሊ ስናየው ይሄ ልጅ ፕረስ ሬዚስታንስ እና አትሌቲዝም አለው። ሲስተሙ የሚሆን አይነት ፊትነስ አለው። ኢቨን ስታርተር ባይሆን እንኳን አዘ ዴፕስ እንጠቀመው እንችላለን ማለት ነው። ሁለተኛ ላይ የምናየው ደግሞ ላሚን ካማራ። ይሄኛው እስካሁን ካየናቸው አፍሪካዊ ነው። ሴኔጋል ነው ሀገሩ። እንዲሁም ደግሞ አሁን ላይ ለሞናኮ ነው የሚጫወተው እና 21 አመቱ ነው እድሜው እና የዚህ ተጫዋች ፕሮፋይል ደግሞ ስናይ የቼልሲውን እንጉሎ ካንቴን አይነት ኤንጂን ያለው አይነቶች ነው። በጣም አትሌቲዝም ያለው፣ በጣም አግሬሽን ያለው፣ እንዲሁም ደግሞ ሴት ፒሶችን ቴክ ማድረግ ላይ ፍሮም ደ ዲፕ ከቦል ጋር ያለው ኮንፈርታቢሊቲ፣ ፕረስ ሬዚስታንስ፣ ወርክ ሬት በጣም ያለው ተጫዋች ነው። እንዲሁም ደግሞ ቨርሲቲሊቲ ያለው ሃይ ኤነርጂ እና ደግሞ በጣም ኳሶችን ሪከቨር ማድረግ የሚችል ተጫዋች ነው። ፓሲንጉ ደግሞ በጣም አሪፍ የሆኑ ተጫዋች። ኮንሲስተንሲ ላይ ስናይ ግን ሞዴሬት እና ላስት ወራቶች የአንክል ኢንጁሪ እንደነበረበት የተለያዩ መረጃዎች ያሳያሉ። ግን እሱ በፊት በጣም አሪፍ ነው እና ትንሽ የጉዳቱ ነገር ነው የእሱ ድክመት ብለን ማውራት እንችላለን። ግን በጣም ሃይ ፖቴንሻል ያለው ተጫዋች ነው እና ትንሽ ደግሞ ዊክነሱ መቶ አጭር ነው። ግን አዘ ዴፕስ ወይም ደግሞ አዘ ፊውቸር ሃይሊ ታለንትድ የሆነ ተጫዋች ነው እና ፕራይሱ ደግሞ ከ40 ሚሊዮን እስከ 60 ሚሊዮን ፓውንድ ያወጣል ተብሎ ይገመታል። እና ከፕሪሚየር ሊግ ውስጥ የሆነ ክለብ ይሄን ልጅ አፕሮች ያደርጋል ብዬ እስካሁን ከዘረዘርኳቸው ውስጥ በጣም ሀይሊ ሬትድ የተደረገ ተጫዋች ስለሆነ የሆነ ክለብ ሄዶ ወስዷል ብዬ ተስፋ ነው። ባረገው 11 አፒራንሶች 6 አሲስቶች አሉት። እስካሁን ከዘረዘርኩላችሁ የአሲስት ኪንግ ላሚን ካማራ ነው። እዛን ታክል ፐር 90 2.1 ነው። ኢንተርሴፕሽን ፐር 90 ደግሞ 1.4 ነው። ፓስ አኪዩሬሲዎቹ ደግሞ 80.4% ነው። ፕሮግሬሲቭ ፓሶቹ ፐር 90 ደግሞ 4.9 ነው ማለት ነው። እና ይሄኛው በጣም ወርክ ሬት ያለው ተጫዋች ነው። ዩናይትድ ይሄንን ተጫዋች ቢገዛ በጣም ይጠቀማል ብዬ ነው የማስበው። የእሱን አግሬሽን ሞር ደግሞ ለሲስተሙም ደግሞ ፕሮቫይድ የሚያደርገው ኳሊቲዎች አሉት። አንደኛ ላይ ደግሞ የምናደርገው ጆዋ ጎሜዝ። ብዙ ሰዎች ታውቁታላችሁ ብዬ ተስፋ አደርጋለሁ። ይህ ተጫዋች ፕሪሚየር ሊግ ውስጥ የሚጫወት ተጫዋች ነው። ለወልቭስ ነው የሚጫወተው። 24 ነው እድሜው። ወይም ደግሞ ብራዚሊያን ነው። የዚህ ልጅ ለየት ያለው ኳሊቲ ደግሞ ከሌሎቹ በጣም ቦል ዊነር ነው። ግራውንድ ከቨር ማድረግ፣ ግራውንድ ዱሎችን በጣም የሚያሸንፍ አይነት ተጫዋች ነው። ቦል ዊነር ነው፣ ታክለር ነው እና በጣም አስተማማኝ የሆነና ደግሞ እንዲሁም ደግሞ ረካሽ የሆነ የፕሪሚየር ሊግ ኦፕሽን ኢምፕሩቭን የሆነ ተጫዋች ነው ማለት የ6 ቁጥር አይነት ተጫዋች ባህሪን ያለው ተጫዋች ሲሆን ኮንሲስተንሲው ደግሞ ሃይሊ ነው። ምንም ያክል ወልቭስ ፐርፎርማንሳቸው ቢሆንም ግን እሱ ግን በጣም ፐርፎርም ያደርጋል እና ኤክስትሪምሊ ዱራብል ነው። ደግሞ የሚጎዳበትም ደግሞ ሬርሊ ነው። ፐርፎርማንሶቹ ኮንሲስተንት ነው። ሃይ ኤነርጂ ያለው ተጫዋች ነው። ኢቨን ዩናይትድ አጌንስት ሲያደርጉ እንኳን ወልቭስ በሰስፔንሽን ምክንያት ነው እንጂ ያልነበረው በጉዳት አልነበረም ልጁ እና ደግሞ ባረጋቸው 10 ላስተማቾች ላይ ኮንስታንት የሆነ አሪፍ የሚባል ፐርፎርማንስ ሲያሳይ የነበረ ተጫዋች ነው እና ግራውንድ ዱሎችን ያሸነፈ ተጫዋች ነው እና ሎ ሪስክ ግን ፕሩቭን የሆነ ዋሊ ያለው ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ነው እና አንዳንድ መረጃዎች እንደሚያሳዩ 40 እስከ 50 ሚሊዮን ፓውንድ ወልቭስ ካሉባቸው ፕሮብሌም አንጻር ኦልሞስት ሬሊጌት ይደረጋሉ ተብሎ ይታሰባል። አሁን ላይ ባረጋቸው ፐርፎርማንስ ላይ 1 አሲስት አለው። ወይም ደግሞ ታክሎችም ፐር 90 2.4 አለው። ኢንተርሴፕሽን ደግሞ 1.1 አለው። ፓስ አኪዩሬሲ ደግሞ 83.5% ነው። ፕሮግሬሲቭ ፓሶቹ ደግሞ 4.1 ያለው ተጫዋች ሲሆን ይሄኛው ዩናይትድ በጣም ሊንክ ሲያደርገው ያለው ተጫዋች ኢቨን ዘንድሮ ብቻ ሳይሆን ባለፉት አመታት ከወልቭስ ጋር በጣም ሊንክ ሲያደርግ ነበር። የዛን ጊዜ ደግሞ 60 ሚሊዮን ፓውንድ ተጠይቆ ነበር። በዚህ ጃንዋሪ ወይም ደግሞ ሰመር ላይ ይመጣል ተብሎ ይታሰባል እና ልጁም ደግሞ ዩናይትድን ይፈልጋል። ምናልባት ቢገዛም ከዩናይትድ ምን ይቀማል ስንል ካዝሚሮ በዚህ ሲዝናችን ቤስት 6 ቁጥራችን ነው። እሱ ሲወጣ አብዛኛው ጊዜ ይፈርሳል። ግን ይሄኛው ልጅ ሲጠቀሙ ቲሙ ማይነቃነቀ ማይንኮታኮት ነገር ይሆናል። የኡጋርቴ አፕግሬድ አሪፍ ይሆናል ብዬ ተስፋ አደርጋለሁ። ዩናይትድ ጃንዋሪ ወይ ሰመር ላይ ቢያ